ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ጤና ይስጥልኝ። እንዴት ናችሁ? ከግራም ከቀኝም ያላችሁ ደህና ናችሁ? መንገድ እየሄድን ነው። በነገራችን ላይ ሱቅ እየሄድን ነው። ቅዳሜ ታውቃላችሁ የአስቤዛ ቀን ነው። የመብላት ቀን አብረና እንጂ ወየ ህይወቴ ወደ ዴት ዳይ ሄድና ስልክ እኮ ይሰራ የለውም ማይዋ ከዴት ዳይ አጠገብ ያለ ስልክ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አላችሁልኝ? ወክ እያደረገኝ ከጓደኞቼ ጋር ይወዳችን እናወራን። እንደ ሁሌ ከቤት አትወጪም እንዴ እያሉኝ ነው። ከቤት አትወጪም ወይ? አንዳንዴ ወክ አታረግም ወይ? በነገራችን ላይ ይበርዳል። ለዛ ነው እንትን የለበስኩት። ይሄ ጓደኞቼ አንዷ ይኸው ስልክ ታወራለች፣ አንዷ ደግሞ ከኋላ ድመት እየጎተተች ሚያው ሲል ስሜን እየጠራው እንደ ሂዊ እያለኝ ነው አለች ማለት ነው። ወይኔ ዘንድሮ ሳቅቼ ልሙት ብሏል። እና ደህና ናችሁ? ደህና ናችሁ የኔ ቤተሰቦች፣ ዩቲዩብ ቤተሰቦች፣ ተከታታዮች፣ የምወዳችሁ የማከብራችሁ፣ የምታበረታቱኝ እንደው ቅን የሆናችሁ ሰዎች። አረ ልጆች ጠፍቷት ነው እንዴ? ይውያቸው ይዋቸው እስኪ ዛሬ ያው በቅርቡ ላገባ ስለሆነ ቤተሰቦቼ ወርቅ ልገዛ ልሄድ ነው። የወርቅ አጓ ነግራችኋለሁ። ወርቅ ልገዛ ልሄድ ነው። በቅርቡ ላገባ ነው ዱባይ ላይ አንዱን እኔን የሚመስል አግኝቼ። በነገራችን ላይ ትዳር ጥሩ ነው ያሞቃል ጎጆ ልል ነው እንግዲህ። ለስጦታው ምናምን ለሰርጌ ምናምን ተዘጋጁ ሚዜዎቼ። አንደኛ ሚዜ ማን ልምረጥ? ቤዛዬ ነው የምመርጠው አንደኛ ሚዜ። በነገራችን ላይ እነዚህ ሁለት ህይወቶች ይባላሉ። ሁለት ህይወቶች። ሰላም ጋይሶች እንዴት ናችሁ? ሰብስክራይብ ምን ነበር የሚባለው? ሼር ሰብስክራይብ ያደረጋችሁ እንግዲህ አሳርቱን። ቁመት የለም የሰገጥን አረ ተው ቁመት ያለው አለ አንድ ወጥ ያለው አንድ ወጥ ይደርሺ ቁመት የለም እንግዲህ የድመቷን ልጆች አፋልጉን እስቲ ከኋላ ስትጎተት ገብርኤልን ህይወት እያለች ነው ይላሉ ማለት ነው። በነገራችን ላይ እቺ ቃልዬ ትባላለች። ሰላም ናችሁ? እንዴት ናችሁ? አታዋቂልኝ። ጨለማ ውስጥ ገባን ደግሞ ማውራት የለም እንግዲህ ዱባይ እንደዚህ ናት። አንዳንድ ቦታ ጨለማ፣ አንዳንድ ቦታ ተቀጣጣት ልጆቿ ጋርና ደርሳለች እንዴ? ይውዬ ለቤተሰቦቼ ሰላም በያቸው። ቤተሰቦቼ ሰላም ናችሁ? እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። እና በቅርቡ ሚዜዎቼ አንደኛ ሚዜዎቼ እነዚህ ናቸው። እቺ እንኳን ጣይ እንትን ከኋላ ቢሉኝ እንትን ነኝ ሻማ ያዢ ነኝ። ኧረ ቢሉኝ ትዛለች ከኋላ ችግር የለውም። በቃ አገኛታው ይሰጣል። አስመጥተሽ አስደፈሻት ይጥጋ አርባት ነው ምግብ ገዛላት ብላ ከዛ አንዷን ያገኘ አስመጥተሽ ባሏን አገኘችና ቀረች እዚህ። ኧረ በጌታ ተይው ይውዬ ለካ እንደዚህ ቁም ነገር ትሰሪያለሽ እናት። ድመትም አገባለሁ እና ለሌላ በላካ ይኸውላችሁ ከዚህ በኋላ ማለት ነው ሰብስክራይብ እያደረጋችሁ ድመት ያላችሁ ሴትና ወንድ ድመት ያላችሁ ሰዎች ወደኛ ጋር ችግር የለውም፣ ስራ ከፍተናል። ማገናኘት እንችላለን። እግዚአብሔር ኬትና ኬት መሰላችሁ ይዛት የመጣችሁ ችግር የለውም። ለሰርጋቸው እንግዲህ ተዘጋጅ። ኧረ ወይኔ እና እንዴት ናችሁ ቤተሰብ? በስመ አብ ሳቄ መጣ። እግዚአብሔርን ድመትም አጋባለሁ ብላ አርፍ ከላይ ጀምሮ ነይ እያለቻት ይዛ መጣ። እና በተረፈ ቤተሰቦቼ ምን ቁም ነገር እያወራችሁ ነበር? ያው እንግዲህ አስቡበት። በዚህም በዛም ብላችሁ እንግዲህ ወጪ አታስቡ። እኔ ሰርግ ምናምን አልፈልግም። ያው ባይሆን
እንደዚህ የቤት ጎጆ መውጣበት እቃ ምናምን ታመጣላችሁ። እሺ ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው? እኔ ያለሁኝ እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁልኝ ወይ? አለን ይመስገነው። ኑ እስኪ ዛሬ ለመዳን ላስጎብኛችሁ። ረመዳን እንዴት ነው? ከተጀመረ ዛሬ ስንት ነው? ሳምንት ሊሆነው ነው ኦልሬዲ። ግን ይሄ ሁላችሁ አያምርም? እዚህ ጋር ደግሞ የተሰራው ምግብ ላሳያችሁ ነው። እዚህ ጋር ይውልኝ ማለት ነው እንዴት እንደሚያምር። በነገራችን ላይ ይውላችሁ በጣም ነው የሚያምረው። እዚህ ጋር ደግሞ ይውላችሁ የተለያየ እንደዚህ የሚበላ ነገር አለ። ይሄ እንደዚህ ይደረግና ለማንኛውም ይሄ ሁሉ የሚበላ ምግብ ነው። በነገራችን ላይ ኑ እኛን ምሰሉ። ለረመዳን የተሰራ ምግብ ነው። በዚህ አጋጣሚ ይሄ ሁሉ ማለት ነው። ይሄ ቡና አይመስልም እሙዬ? ይሄ ቡና አይመስልም? የሚበላ ነው። ይሄ የጾም የለው ጾም የለው ይሄ የለውም። ይሄ ደግሞ ድብሽ፣ ይሄ እንደ ዱብ ሽምብራ ነው። ሁላችሁ እዚህ ካላሳያችሁ ዋው! ኑ ብሉ። አንቺ የዱባ ፍሬ አይነት ነው አላቃው። አንቺዬ አይገርምሽም? ቤተሰቦች ላስጎብኛችሁ እስኪ ኑ። ጓደኛዬ እንዴት ባለሙያ እንደሆነች ማለት ነው። በአጋጣሚ ዛሬ እኔ እሷ ጋር ሆኜ ነው፣ እኔም ላፈጥር ነው እሺ የሄድኩት ማለት ነው። ኑ እናንተ ኑ እናንተ። እዚህ ጋር ደግሞ ይኸው እዚህ ጋር ደግሞ ምሳ ነው ያለው። እዚህ ጋር ደግሞ ምሳ ነው ያለው። እዚህ ጋር ደግሞ ያው እየጨመረችበት ነው። አያምርም? እንትኑ እኔ የተመቸኝ መቀመጫው ነው። በነገራችን ላይ በጣም ነው የሚያምረው፣ በጣም ነው የሚያምረው። እዚህ ጋር ደግሞ ያው የሚጠጣ ነገር አለ። ጾም ነው ግን እንጂ ያው የምወደው ነገር ነው በነገራችን ላይ። እዚህ ጋር ደግሞ እንትን ጮርናቄ ታውቃላችሁ? ጮርናቄ ታውቃላችሁ? እንደ ጮርናቄ ነው ግን እንትን ይገባበታል። ይሄ እንጀራ፣ ይሄ እንጀራ ነው ህብስታቸው። እኔ ሰውየው ከመጣ ነው የምፈራው። እንዴት እንደሚያምር ይሄ ሁሉ ለአንድ ሰው ነው ብላችሁ አታምኙኝማ። በእርግጥ በኋላ እንግዳ ይመጣል። ግን ይሄን ሁሉ ግን አፍጥር እኛ ጋር ክርስትና እኔ በወልዳውን ለክርስትና ይሆን ነበር ማለት ነው። በዚህ አጋጣሚ እና ላችኋለሁ ጓደኛዬ ይኸውላችሁ ቀን በቀን እንደዚህ እየሰራች ዱብ ዱብ ትላለች። ዛሬ እኔ በአጋጣሚ ከስራ ወጥቼ ነው የመጣሁኝ። እዚህ ጋር ደግሞ ይኸውላችሁ የቡና አለ፣ ቺፕስ አለ፣ ውሃ አለ፣ እዚህ ጋር መጠጫ አለ። እዚህ ጋር ያፈላናቸው ቡናዎች አሉ። ቡናና ሻይ ትላላችሁ። እና ረመዳን እንደዚህ ይዟችኋል። እናንተ እህት ወንድሞቼ፣ በተለይ በየስደቱ ሀገር የምትሰሩ እህቶቼ ራሳችሁ ጠብቁ። እቺ ትንሽ ናት። በእርግጥ ትንሽ ነው፣ እግዚአብሔር ይመስገን። እቺ 1 ወር ነው። አያምርም ቤተሰቦቼ? በጣም ነው የሚያምረው። እግዚአብሔርን በጣም ያምራል። በነገራችን ላይ በጣም ነው የሚያምረው። በጣም ነው የሚያምረው። በጣም ቀረበ። በስማ በጣም ነው የቀረበው። በጣም ቀረበና አስጠላ እና እንደዛ አላችኋለሁ። እንደዚህ ነው በየስ